ደግሞ ተባስ ነው በእናትህ ምንድነው የምትለኛው? ምን አልኩሽ? ቆየት እንዳደርሽ ማወቅ የለብኝም? ቆየት ተቆጣኝ ነው። ሄሎ ሄሎ፣ በቃ ወደ ስራ ልገባ ነው። ቻው። ወይኔ ስልኬን፣ ወይኔ ስልኬን። ሲጀመር እናቴ ጋር ነው ማድረው ብለሽ ጓደኞችሽ ጋር አይደርሽም? ምነው እናቱ ነውር አይደለም እንዴ? ቆይ አረማ ስልኬን ስጪኝ፣ ያልጨረስኩት ነገር አለ። ምንድነው? እሺ ንገሪኝ፣ እኔ ልጨርስልሽ። ምንድነው እያለው ያለው? እሺ ንገሪኝ። ለምን አስታሽን ጓደኞችሽ ጋር አዳርሽ? እሰይ እንኳን አደርኩ። ስለማከብርህ ነው። እሺ ዋሽሁክ። አንተ አለ አይደል እንዴ እኔን ሳትነግረኝ የት የምታድረው? አረማ ምንድነው ይሁሉ? እሰይ በይልኝ። እሺ እሰይ ተከከለሽ ብሰይ የወርኝና አርምስ። ኧረ በስመ አብ። ምን አለሽ እንዴ? ቆይ ማነሽ? ማነሽ? ሃና ነኝ በይው። እንዴ ኧረ እኔ ሜሪና ነኝ። መች አይደለሽም አልኩሽ። በየተባልሽው ናፍሽ አትይም? ኧረ እሺ ሃና ነኝ። አንቺ ግማታ፣ ያው ተለያየልሽ። ደስ አለሽ? አዎ በጣም እንኳን ተለያያችሁ። እንዲም በይው። ያንተና የቤቲ ነገር አብቅቶለታል። ሁለተኛ ጠገባ እንዳትደርስ። ያንተና የቤቲ ነገር አብቅቶለታል። ሁለተኛ ጠገባ እንዳትደርስ። አንቺ ማና ባሽ ስለሆንሽ ነው በእኛ ፍቅር የምትወስኝ? እንዴ እኔ እኮ አይደለም ያልኩት፣ ራሷ ነች በያለችኝ። እውነት ቤቲ እንደዛ አለችሽ? አዎ እንግዲህ በጣም ነው ማስለው። የእኛም መለየት ከሆነ የምትፈልገው እንደውም በቃ ራሴን አጠፋለሁ። አንቺ ራሴን አጠፋለሁ እያለሽ እኮ ነው። እሺ በምን እናግዝህ በይው። በምን እናግዝክ? ኧረ ዘጋው ዘጋው። አዎ እውነት እውነት። ወይኔ ባሌን ገደልኩት። ወይኔ ወዴት ነው የምትሄጂው ታዲያ? ወደ ቤት ባሌ ጋር ልድረስለት። ኧረ ግን የምትደርሽለት አይመስለኝም። ወይኔ ባሌን ገደልኩት። ወይኔ ጉዴ። እሺ ምን ላድርገው ነው እንዴ? እቺ ደግሞ ፓስወርድ የላትም እንዴ? በቃ ተውኝ ልሙትበት። አንተ ደግሞ እባክህ ዝም በልና ዘፋ። ምንድነው የምሰማው? ቆይ ለምንድነው እንደዚህ የምትሆኚው? ምንም ቢሆን እኮ አፈቅረዋለሁ። እሱም የሚያፈቅርሽ ይመስላል። ታዲያ ለምንድነው እንደዚህ የምትጣሉት? አላውቅም። ሁሌም ነው የሚያስቸግረኝ። ደግሞ የዛን ቀን እናቴ ጋር ያደርኩት የኔን ስሜት እንዲሰማው ብዬ ነው ጓደኞቼ ጋር እንዳደርኩኝ እንዲያውቅ ያደረኩት። ምን ዞረኛ ነሽ? በእናታችሁ ባጥሩ መናገራችን እንደሽ ታፈቅራለሽ በጣም። በቃ እሺ አትርከቢ። የራሱን ነገር በሙሉ ሰምቷል። መቼም የሁሉ ነገር ሰምተው ራሱን ያጠፋል። ታጠፋለህ እንዴ? ኧረ በፍፁም። እውነት? አዎ። አንቺ እንዳትጠጊኝ እሺ። አንዴ ላውራው። ሄሎ ሄሎ። ቆይ ማነሽ አንቺ? እኔ ክረምት በጎ አድራጎት ሴሚናር ላይ የምሳተፍ ጉብል ነኝ። ውይ በጣም አመሰግናለሁ። አብሽርሽ አባቴ። ግን አንተ ምንድነው እንደዚህ የምትወዳው እኮ ነው የምፈልገው አታደርግላትም እንዴ? ኧረ ያዙልኝ፣ ሌባ ሌባ ያዙልኝ። ምን አንቺ አምሻ እንዴ? ምን ያመኛል? ስልኬን መውሰድ ሳይንስ ከባሌ ጋር ጀናጀኛለሽ እንዴ? ኧረ ስላንቺ ነው ማውራልሽ ባክሽ ሌባ። ኧረ ያዙልኝ ያዙልኝ፣ ባሌን ልትነጥቀኝ ነው። እቺ ምን ሾካካ ናት? ስማ አንተ እንደውም እቺ ብትቀርብ ነው የሚሻለው። ምን? የምሬን ነው። ይቺ መጥፊያ ክረምት ነው ማለት። ከዚህ ጋር አብረህ ከምትኖር ራስን ብታጠፋ ነው የሚሻልክ።